عليكم ورحمة الله وبركاته. السلام. الحمد لله والصلاة والسلام على رسول الله وآله وصحبه ومن والاه. وبعد عند لأن أنت سايفون لني عندي تمردو እና ለእናንተ ደግሞ ሁለት ወሲያ ለማስተላለፍ ነው እዚህ ጋር ቆምኩት። መርዶ እናንተን መለየት ነው። ጤንነት የሚባለው ነገር በሚታወክበት ጊዜ ብዙ ነገሮችን ያፋልሳል። ስለዚህ የሕክምናው ሂደት ገና ስላልተቋጨ ሳውዲ አረቢያን ለጊዜው ሙሉ ለሙሉ ጥሎ መውጣት ግድ ሆኖብኛል። ይህ ለኔ ትልቅ መርዶ ነው። ለምን ያላችሁ እንደሆነ ሳውዲ አረቢያ እምከስረው ነገር ቢኖር እናንተን ነው እምከስረው። ይሄንን ሐለቃ ነው እምከስረው። ለኔ ትልቅ ሞት ነው። ከህመሙ የበለጠ ነው። ለጤንነት ብዙ መስዋዕት መከፈል የግድ ስለሚለው ነው እንጂ ከዚህ ቦታ ወይንም ከዚህ ጀነት የሚሻል ዓለም ለኔ አልነበረም። ሳውዲ አረቢያ ላይ ባሳለፍኩት ሐያት እጅግ በጣም ደስተኛ ሆኜ የምኖረው ከናንተ ጋር በማሳልፈው በዚህና መሰል ሌሎች ደርሶች ነበር። ነገር ግን ግድ ነውና መውጣት አለብኝ። ኢዘን አሁን አላሁ ዐዘ ወጀል የሚሄድበትን የጤንነቱን የሕክምናውን ሁኔታ አላህ እንዲያሳካልኝ እንደወትሯችሁ ዱዓ እንድታደርጉልኝ ሀደራ አለው። ይህ አንዱ ሀደራዬ ነው። ሁለተኛው ወሲያዬ የትኛውም የሚለይ ሰው የሚያደርገውን ወይም የሚነግረውን ወሲያ አቂል የሆነ ሰው ይሰማል ይተገብራልና አደራ ወሲያዬን ስሙኝ። እሱም ምን መሰላችሁ? ሳውዲ አረቢያ ኻሰተን ሌሎች ውጭ አገሮች አመተን ብዙ ደረሳዎች እንደ ጨው የሟሙባት አገር ብትኖር ሳውዲ አረቢያና ውጭ አገሮች ናቸው። ብዙ ደረሳዎች ተስፋ የሚደረግባቸው ጠለበተል ዒልም ወደ ውጭ በሚወጡበት ጊዜ ያኗኗር ዘይቤያቸው በተለይ ሳውዲ አረቢያ ማህበራዊ ህይወቱ ትምርቱ ስራው ቢዚ ያደረጋቸው እለት ተእለት የሟሙ ከዳዕዋው ዓለም ከትምርቱ ዓለም የወጡ በጣም ብዙ ሰዎች አሉ። እስቲ ስንቶቻችንን ራሳችንን ያየን እንደሆነ ወንድም እህቶቻችንን ያየን እንደሆነ ብዙ ሰዎች ከነበሩበት ደረጃ ወርደዋል። እዚህ ሪያድ ከተማ ላይ ግን ብዙዋኖቹ ምንም እንኳን መጨመር ቢጠናቸውም ካሉበት ቦታ እንዳይወርዱ ካደረጉ ትልቅ ምክንያቶች ውስጥ የሼኻችን ሼኽ ሰዒድ ሐፊዘሁላህ እዚህ መኖር ነው። ለምሳሌ ልበላችሁ፣ ሳውዲ አረቢያ ያሉ ከተማዎች አራት ታላላቅ ከተማዎች አሉ። አንድ ሪያድ፣ ሁለተኛ መካ፣ ሶስተኛ ጅዳ፣ አራተኛ መዲና። በእነዚህ በሶስት ከተማዎች ኺላፎች አይጠፉም። መዲናን ያያችሁ እንደሆነ የመናሂጅ ኺላፍ አለ። ጅዳን ያያችሁ እንደሆነ እንደዚያው ኺላፍ አለ። ወደ መካ የመጣችሁ እንደሆነ የመናሂጅ ኺላፍ ብዙም ባይኖርም የጎሰኝነት ኺላፍ አለ። ሪያድ ላይ ግን ሁለቱም የለም። ሳይኖር ቀርቶ አይደለም። የመናሂጅ ኺላፍ ያልበዛበት ያልሰፋበት ምክንያት የመናሂጅ ኺላፍ ሳይኖር ቀርቶ አይደለም። ሸባቡ መርጅዕ ስላለው ነው። የሆነ ችግር በሚነሳበት ጊዜ ሼኽን በቀጥታም ይሁን በተዘዋዋሪ ያገኛቸውና ጥያቄ ይጠይቃል፣ መልሱን ያገኛል። የዚያን ጊዜ ያ ነገር ይረግባል። የጎሰኝነት ኺላፍ ቢነሳ የአገር አባት ናቸውና ሰብስበው የማስማማት ስራ በሚሰሩበት ጊዜ ያም ኺላፍ ይጠፋል። ኢዘን የሼኽ እዚህ ቦታ ላይ መኖር ብዙ ነገሮችን ብዙ ችግሮችን ቀርፏል። ደረሳዎቹ እንዳይሟሙ፣ የመናሂጅ ኺላፍ እንዳይነሳ፣ የጎሰኝነት ችግር እንዳይነሳ እነዚህን ችግሮች ቀርፏል። ይሄን ያነሳሁበት ምክንያት ምን መሰላችሁ? ወደ ሀገር ተይዘውም ይሁን በሌላ ምክንያት ላይመለሱ የሄዱ ወንድሞችን ጠይቁ እስቲ። ምን ተናፍቃላችሁ ያላችኋቸው እንደሆነ የሚሉት የሼኻችንን ደርስ እናፍቃለን ነው የሚሉት። እኔም ነገ ላይ ብትጠይቁኝ የሼኻችንን ደርስ እናፍቃለን ነው የምላችሁ። ምናልባት ሳውዲ አረቢያ ላይ የኖረ ሰው ወደ ሀገር ሲመለስ የሚናፍቀው ነገር ቢኖር አንደኛ ደረጃ ከአባን ይናፍቃል፣ የሼኽን ደርስ ይናፍቃል። እነዚህ ሁለት ነገሮች ናፍቆት አያልቅም። ኢዘን ይሄን ማንሳት የፈለኩት መሰላችሁ ወይ እንደኔ ስንኩልነት መጥቶባችሁ ትወጣላችሁ ወይንም ላትመለሱ ትወጣላችሁ። ከሁለት አንዱ አይቀሬ ነው። ባላችሁ ጊዜ በሼኻችን የመጠቀሙን ጉዳይ
በተለይ ጠለበተል ዒልም እዚህ በምትመጡበት ጊዜ ፍሪ ታይም ስላላችሁ ወይም የኢጃዛ ቀን ስለሆነ አይሁን አመጣጣችሁ ለለውጥ ተማሩ ሸኻችን የሐጅ መሐመድ ሳኒ ረህመቱላሂ ዐለይ ምትክ ናቸው እሳቸውም ሰው ናቸው አንድ ቀን እችን ዓለም ለቀው የሚወጡበት ቀን ይመጣል ሀያታቸውን አላህ ያርዝምልንና ምትክ ያስፈልጋቸዋል ስለ ምትክነት ተማሩ እሳቸውን ቦታ ለንተካ በሚል እሳቤ ተማሩ ይሄንን ወስያዬን አደራ ነው የምላችሁ አላሁ ዐዘ ወጀል ይጠብቀን ይጠብቃችሁ በያላችሁበት በዱዓችሁ እንደማትረሱኝ السلام عليكم ورحمة الله وبركاته ود يا ኢትዮብ ላልቲው ተከታታዮች እንግዲህ የዛሬው ደርስ የነበረው በፈዲላት ሼክ ሰይድ አህመድ ሙስጠፋ حفظه الله سورة الألزاريات كقدر 31 ጀምሮ ነበረ እንግዲህ በሰማነው አላህ ተጠቃሚ ያድርገልን አላህ ሸኻችንን አላህ ያحفظልን እናንተም በሰብር ለተከታተላችሁ አላህ ምንዳችሁን ይክፈላችሁ እያልኩኝ በኔትወርክ ምክንያት ለተቆራረጡባችሁ እህት ወንድሞች እንግዲህ ከተወሰነ ደቂቃ በኋላ ደርሱን ሼር አደርጋለሁ ሙሉ ደርሱን ታገኙታላችሁ ኢንሻአላህ ሌላው ደግሞ እንግዲህ ኡስታዛችን ኡስታዝ መሐመድ ሙስጠፋ حفظه الله እንግዲህ ያው በጤንነት ምክንያት ከሳውዲ አረቢያ እንግዲህ የነበረውን ቆይታ ያው ሙሉ ለሙሉ ሊወጣ ስለሆነ ከዚች ሀገር ያስተላልፈው መልእክት አለ ሁላችሁም ሰምታችሁታል አላህ አፊያውን ይመልስለት እስከዛሬ በዱዓችሁ በገንዘባችሁ ብዙ ተበበር አድርጋችኋል አሁንም ቢሆን ለሼኻችን ሼክ ሰይድ አህመድ ሙስጠፋ አላህ አፊያ እድሜ ከኢባዳ ጋር እንዲወፍቃቸው እኛም በሰማነው ምንጠቀም አላህ እንዲያደርገን እንግዲህ በዱዓችሁ አትርሱት ኡስታዛችን ኡስታዝ መሐመድ ሙስጠፋ እሳቸው ጋር በጣም ብዙ ዕልሞችን የቀሰመው ብዙ አመታትን እንግዲህ ሁላችሁም ታውቃላችሁ አልহামዱሊላህ ረብል ዓለሚን አሁንም ቢሆን ግን ያው መቼም ያው ህይወት እስካለች ድረስ አፊያው እስከተመለሰ ድረስ ኢንሻአላህ መልሶ ሼኻችን ጋር የሚያገናኝበትን እንደዚሁም ደግሞ መልሶ እውቀትን የሚቀስምበትን መንገድ አላህ እንዲያመቻችለት የሁላችሁም ዱዓ ያስፈልገዋል እንግዲህ እኔም አላብዛባችሁ ኢንሻአላህ ያው ደርሱ ኢንሻአላህ ማታ ደግሞ እንደዚሁ ደርስ ይኖረናል ሲራ ይኖረናል ከመግሪብ ሰላት በኋላ በኢትዮጵያ አቆጣጠር ከምሽቱ 1 ሰዓት በኋላ ያው ለማስታወስ ያክል ነው እንግዲህ ወንድሞች ሼኻችን ሼክ ሰይድ አህመድ ሙስጠፋ حفظه الله በህይወታቸው እስካሉ ኢልማቸውን እንድትጠቀሙበት ኡስታዝ መሐመድ ሙስጠፋ ያስተላለፈው መልእክት አለ እና እዚህ ቀጥታ ስርጭት ላይ እዚህ ያሉ ከ600 እስከ 900 ተማሪዎች ይገኛሉ እንደገና ደግሞ በቀጥታ ስርጭት 24 ሰዓት ባልሞላ ውስጥ እስከ 40-50 ሺህ ደርሱን ይከታተላል
እና ይህ ዕውቀት እንደቀላል አትመልከቱት። እሳቸው በህይወት እያሉ ብዙ ዕውቀቶችን መቅሰም እንችላለን ማለት ነው። እና ሰውን በጣም ያስነባ በጣም ያስለቀሰ ነገር ቢኖር እነዚህ ሼክ አንድ ቀን በህይወት ብታጧቸው ይጸጽታቸዋል። በተለይ እዚህ ሪያድ አካባቢ የምትገኙ ወንድሞች በመገኘት ጊዜ ለማሳለፍ ሳይሆን ትክክለኛ ዕውቀት ለመቅሰም ብትገኙ መልካም ነው ብሎ ኡስታዝ መሐመድ ሙስጠፋ መልእክቱን አስተላልፏል። እንግዲህ አላህ ሁላችንም የሰማነውን ነገር በተግባር ምን ተገብር አላህ ያድርገን። አላብዛውባችሁ ከዚህ በላይ ወፈቀኩም الله جميعا። والسلام عليكم ورحمة الله وبركاته።